ቲክቶከሯ ራሷን ማጥፋቷ ተሰማ። ራሷን ያጠፈችበት ምክንያት ግን ምንድነው? አንድ መረጃ ከወዳጆቿ ወይም ከቤተሰቦቿ ወጥቶ ነበር። መረጃው እንደዚህ ነው የሚለው ጋይስ፣ የሶሻል ሚዲያ ተጽዕኖ ፈጣሪዎችን ሙሉ በሙሉ እያጠናቸው ያለ ይመስለኛል። ማታ ከቦኒ ጋር ተያይዞ እንግዲህ ራሷን እንዳጠፈች እየተሰማ አለ። ከመሞቷ በፊት ፖስት ያደረገችው ቪዲዮ የሚናገረው መልእክት ምንድነው? በጣም ብዙዎች ያልጠበቁት አንድ መረጃ ወጥቷል። ራሷን የማጥፋቷ ምክንያት ምንድነው? ምን አይነት ህይወትን እንዳሳለፈች፣ ምን አይነት ትግል ስታደርግ እንደነበረች የምናገር አንዳንድ መረጃዎችን አጣርቻለሁ፣ እነግራቸዋለሁ። ከሁሉ በላይ ደግሞ ለሶሻል ሚዲያ ተመልካቾች ትልቅ መልእክት፣ እንዲሁ ደግሞ የሶሻል ሚዲያ የይዘት ፈጣሪዎችም ለእናንተ ትልቅ መልእክት አለኝ። እስከ መጨረሻው ስሙኝ። ከቦኒ ጋር ተያይዞ የተሰማው እጅግ በጣም አስደንጋጭ መረጃ እስኪ ስሙት። ቲክቶከሯ ራሷን ማጥፋቷ ተሰማ። በፌስቡክ ገጿ ከ280 ሺህ በላይ ተከታዮች እንዲሁም በቲክታክ ከ800 ሺህ በላይ ተከታዮች አሏት። ቦኒጃ የምትባሏ ቲክታከር ከደቂቆች በፊት ደህና ሁኚ አንቺ ምድር በማለት በኦሮመኛ ቋንቋ በመጻፍ እንዲሁም ምስል በመቅዳት የመጨረሻ ምርጫ ራሷን ማጥፋት እንደሆነ በማሳየት ህይወቷን ማሰናበቷ በብዙዎች ዘንድም ሐዘኔታን ፈጥሯል። እንግዲህ ከዚህ በኋላ ያጋረችውን መልእክት እናንተም ገብታችሁ ማየት ትችላላችሁ። እጅግ በጣም በሚያሳዝን ሁኔታ እንግዲህ ዓለምን ቻው፣ ከዚህ በኋላ አልሰራም፣ በእርግጠኝነት አልሰራም እያለች እንግዲህ ይህንን የምትመለከቱትን ቪዲዮ ፖስት አድርገዋለች። እዚህ ቪዲዮ ላይ እውነቱን ለመናገር ከጀርባ በኩል ገመድ ነው የምትመለከቱትና ምናልባት በዚህ ገመድ ራሷን አጥፍታ ይሁን እንዴ የምልም ውስጤ ላይ ፈጠረው አለ። ሶሻል ሚዲያ ግን አቤኒን በቅርብ ነው ያጠነው። ከሰሞኑን ቶሚን እንዳጣን ታስታውሳላችሁ ባለፈው ሳምንት። አሁን ደግሞ እጅግ በጣም ቆንጆ በሶሻል ሚዲያ ጥሩ ስራዎችን በመስራት እጅግ በጣም አስቸጋሪ የህይወትን ውጣ ውረድ ያለፈችን እና ለብዙ ሴቶች ምሳሌ መሆን የምትለዋል በሮመኛ በተለይ በሶሻል ሚዲያ ስራዎቿን በማቅረብ የምትታወቀው እንግዲህ ቦኒጃ ማረፏ ተሰምቷል። ይሄ እጅግ በጣም አስደንጋጭ የሚሆነው ምን መሰላችሁ? ራሷን ያጠፈችበት ምክንያት ግን ምንድነው? የብዙዎቻችሁ ጥያቄ ነው። አንድ መረጃ ከወዳጆቿ ወይም ከቤተሰቦቿ ወጥቶ ነበር። መረጃው እንደዚህ ነው የሚለው። መረጃውን ላንብብላችሁ። መረጃውን ያወጣው ፋስት መረጃ ነው። የሰዎች ኮሜንት ቦኒ ራሷን እንድታጠፋ አድርጓታል። ወዳጆቿ ናቸው ይሄንን ያሉት። በመቶ ሺዎች የሚቆጠሩ ተከታዮች በማፍራት የምትታወቀው ወጣት የሶሻል ሚዲያ ተጽዕኖ ፈጣሪ ቦኒ ባልተጠበቀ ሁኔታ ከዚህ ዓለም በሞት መለየቷ ተነግሯል። ወጣቷ ከህልፈቷ አስቀድሞ በማህበራዊ ገጾቿ ላይ የስንብት የሚመስል መልእክት ማጋራቷ በደጋፊዎች ዘንድ ከፍተኛ ድንጋጤን ፈጥሯል። ቦኒ በቲክቶክ እና በፌስቡክ በርካታ ተከታዮች ያላት ሲሆን በይዘት ፈጣሪነቷ ስኬታማ ከሆኑ ወጣቶች ተርታ ትመደባለች። ይሁን እንጂ ህይወቷ ከማለፉ ጥቂት ቀደም ብሎ ባስተላለፈችው መልእክት በህይወት ጉዞ የገጠማትን ተግዳሮቶች በማንሳት ለሁላችሁም ይቅርታ አድርጌያለሁ፣ እናንተ ይቅር በሉኝ የሚል ልብ የሚነካ ቃል አስፍራለች። ይህ አሳዛኝ ክስተት በማህበራዊ ሚዲያ ላይ የሚሰነዘሩ አሉታዊ አስተያየቶችና የቃላት ጥቃቶች በሰዎች ስነልቦና ላይ የሚያሳድሩትን ጥልቅ ጠባሳ ልጅቷን እንደጎዳት ወዳጆቿ ይናገራሉ። በርካታ ተከታዮችም የህልፈቷን ዜና ተከትሎ የሀዘን መገለጫቸውን እያስተላለፉ ይገኛሉ። ከመረጃው እንደተረዳችሁትና መረጃው እንደምነግረን የቦኒ ያሟሟቷ ትልቁ ምክንያት ራሷን የማጥፋቷ ምክንያት እንግዲህ እስካሁን ባለን መረጃ በሶሻል ሚዲያ የሚሰነዘሩ በምትሰራቸው ስራዎች የሚሰጡ እጅግ በጣም መጥፎ የሚሆኑ ኮሜንቶች ናቸው። የሰው አስተያየቶች ናቸው። የሰው አስተያየት ሰውን እስከ ሞት ያደርሳል ብላችሁ አስባችሁ ታውቃላችሁ? በተለይ ኢትዮጵያ ውስጥ አስተያየት በመስጠት እጅግ በጣም ሰውን በማዋረድ ዲስካሬጅ በማድረግ የሚሰራቸውን ስራዎችን በማጣጣል የታወቀን ህዝብ መሆናችንን በዚህ ልብ በሉ፣ አስተውሉ። እናንተ ኮሜንት ሰጣችሁ ሰው ከሞተ በእናንተ ኮሜንት ምክንያት እናንተ በሰጣችሁት በሚያስጠላ ኮሜንት ምክንያት ሰው ራሱን ካጠፋ ምን ማለት ይቻላል? እጅግ በጣም ከባድ አስደንጋጭ አስቸጋሪ በሆነ ሁኔታ ውስጥ የገባን አይመስላችሁም? በጣም አዝናለሁ በእውነት እጅግ በጣም ከባባድ መልእክቶች ናቸው ሰዎች የሚናገሩት። ችግሩኛል ብሎ አንድ ሰው ስቃዩን ሲናገር ምን እንደምንል ታውቃላችሁ? ሙትና አሳየን እስኪ ራስህን እየሰቀልክ አሳየን የሚል ህዝብ ነው ያለን እኛ። ፕሊዝ በሶሻል ሚዲያ ስታሳልፉ እናንተን ለማዝናናት እናንተን ለማስተማር ከዛ ውጭ ተልካሻ የሆኑ ነገሮችን የሚሰሩትን ሰዎችን እሷ በምትሰራቸው ስራዎቿን ተመልክቻለሁ።
ኢቨንፍ እንደዛ አይነት ስራም የምትሰራ አይደለችም። ግን ምን እንደሆነን አላውቅም። በጣም አስቸጋሪ ነገር የተሰማው ሰዎች ከሚሰጡት እጅግ በጣም አሳዛኝ ከሆነ ኮሜንት የተነሳ ራሷን እንዳጠፋች እኔን ለበደላችሁ ይቅርታ አድርጌያለሁ፣ እኔ ደግሞ ለበደልኳችሁ ይቅርታ ብላ ራሷን አጥፍታለች። እስኪ በሶሻል ሚዲያ የምትሰጡት እናንተ ኮሜንት የምታደርጉት የየግላችሁ ምን እንደሚመስል በዚህ ቪዲዮ እንድትፈትሹ ለእናንተ ለማለት እፈልጋለሁ። በሰዎች ኮሜንት ምክንያት ይቺን የመሰለች እጅግ ሳቂታ የሆነችውን የኢትዮጵያን እንቁ በሶሻል ሚዲያ ትልቅ ተጽዕኖ መፍጠር የቻለችዋን አንዲትን ወጣት አተናል። ደገራ አባ መናኮ ኳሲሽን ደገርቶ እቹዳ ጎሊ ቶኮ ትገለ እትገለ እስሊትገለ Chelsea tokko tu gale buchaan ko marataa jirti የእውነት ነው ብላችሁ ይሄንን ቪዲዮ ካየሁኝ በኋላ ቀስሜ ነው የተሰበረው። ከምር በቅርብ ነው ያገባችው። እንግዲህ ሁላችሁም እንደምታውቁት ከዚህ ከትዳር በኋላ እንግዲህ በጣም ደስ የሚል አይነት በግላቸው ባላቸው ህይወት እጅግ በጣም ደስተኞች እንደሆኑ ከሚታዩ ነገሮች አንድ ነው። ዋው ስጮቱ እንዴት እንደሚያስደስት፣ አብረው ሲያሳልፉ እንዴት እንደሚያስደስቱ፣ የብዙዎችን ልብ እንዴት እንደሚያረኩ በቃ ማዝናናት የቻለች እጅግ በጣም ውድ ኢትዮጵያዊት ከናንተ ከኛ ክፉ ኮሜንት የተነሳ ራሷን እንዳጠፋች ሲሰማ ከዚህ የሚበልጥ ሀዘን አለ ወይ? እስኪ እውነት ክፉ ኮሜንት እጅግ በጣም ኔጌቲቭ የሆነ ኮሜንትን በየኮሜንቶች እየገባችሁ እየጻፋችሁ የሰውን አጥንት የምትሰብሩ የሚንቀሳቀሰውን የምትለፋውን ሰው ለሞት ለማዳረግ ዛሬ በክታችኋል። ከሁሉ በላይ ደግሞ ራሷን ማጥፋት መቻሏ። ምናልባት ብትመካከር ይህንን ጊዜ ማለፍ ትችል ነበር ከባሏ ጋር ብትንቀውስ። በዚሁ በሶሻል ሚዲያ ለምትሰሩት አጭር መልእክት የማስቀምጥላችሁ ምንድነው፣ በሶሻል ሚዲያ አንዱ እያለፈ በቃ ሲጀመር በሶሻል ሚዲያ ገብተው ኔጌቲቭ የሆነ ኮሜንት የሚያደርጉ ሰዎች አብዛኞቹ አእምሯቸው ጤነኛ አይደለም። ይህንን አስተውሉ፣ ልብ በሉ። ይህንን ማመን ግዴታ ነው። ጥሩ የሆነ ነገር እየሰራችሁ ለማዝናናት እየጣራችሁ እዛ ገብተው ኔጌቲቭ ኮሜንት በሚያደርጉ ሰዎች ፊት አታድርጉ። ለዛች ደቂቃ ኮሜንት አድርገው ያልፋሉ እነሱ። እናንተ ስራችሁን ቀጡ። ይጩ ይናገሩ፣ የእናንተን ቪዲዮ ነው የሚያፋጥኑ። ስለዚህ ፕሊዝ ንቃችሁ ወደፊት ቀጥሉ። በሶሻል ሚዲያ ደግሞ ለሰሩ ስራ እንደዚህ አይነት ኮሜንትን ሰውን መግደል እንኳን እስከ ሞት ራሱን እስኪያጠፋ ሊያደርስ የሚችል ኮሜንት የምታደርጉ እናንተ እባካችሁ ለእንዲህ አይነት አደጋ ሰውን ያዳረጋችሁ እንደሆነ ልብ ብትሉ እጅግ በጣም ደስ ይለኛል። ለማንኛውም ግን ከሁላችን በላይ እጅግ ልቤን ነካች አንዲት ተመሳሳይ እንደሱ ያለች ወጣት በጣም ስለዚች ስለ ቦኒ የህይወቷን መንገድ የተናገረችበትን ላችሁ አንዳንድ ሰዎች ምላሳችሁ የሰው አጥንት ሰባሪ፣ አይናችሁ ደግሞ የሰው ህይወት የሚያጠፋ ነው። በሰው ህይወት በማያገባችሁ ነገር እየገባችሁ ትላንትና ላይፍ ላይ ሎተሪ ስትቆርጥ የነበረች ልጅ ዛሬ ደግሞ ከ4 ሰዓት በፊት ህይወቷን ማጥፋት እንደምትፈልግ በራሷ ፔጅ ቪዲዮ ቀርጻ ለቃ ያለችውንም ደግሞ ኦን አድርጋ ህይወቷን አጠፋች። ትዳር ከመሰረተች በጣም ጥቂት ጊዜ 4 ወራት ወይ 5 ወር ቢሆን ነው። ከዛ በፊት ሁላችንም የተለያየ ላይፍ ህይወት ውጣ ውረድ ይለያያል። የነበረባት መንገድ ላይ የኢንዱስትሪ የምትሰራ ልጅ ጀግና፣ ለሴቶች ታታሪ ሆነ ትልቅ ትምህርትን መስራት እንደሚቻል የሰውን ቃላቶች ችላ ያስተማረችና በተግባር ያሳየችን ልጅ ናት። ህይወት ነው ይሄንን የሚያስተማራት እንጂ ዩኒቨርሲቲ ገብታ የተለያየ ትምህርት ቤት ገብታ የቀሰመችው ወይ ያገኘችው እውቀት አልነበረም። ቲክቶክ ላይ ስትመጣ ብዙ ሰዎች አብሶ ወንዶች በወንድ ስም ትጠሯት ነበረ። ዲስሪስፔክት ታደርጓታላችሁ። በጣም የምታንቋሽሿት። ትዳር ከመሰረቴ ደግሞ ለባሏ ምንድነው የምትሉት? እሷ እኮ ለአንተ አትገባም፣ አንቺ ለእሷ አትገቢም፣ እሱ እንደዚህ አይነት ሰው ነው፣ አንቺ እንደዚህ የነበርሽ እንደዚህ ላይፍ ያለሽ ነሽ
ብላችሁ እነሱ ህይወታቸውን ለማሻሻል የሚያደርጉት ጥረት የሚያደርጉት ሩጫ ማስታወቂያውንም ላይፍን ለማጣጣም አዲስ ቤት ቀይራ አዲስ ቤት ዕቃ ሟልታች ልጅ በቅርብ ቀን ትላንትና ወዲያ እናቷ ጋር እንደነበረች እናቷ ጋር ምግብ ስበላ ባሌ እንደዚህ ያደረገልኝ ብላ በራሷ ዓለም በራሷ ሙድ ትጫወት የነበረች ልጅ የናንተን የኮሜንት ሩንታ መቃቋም አቅቷት 3 አመት በሙላ ይቅርታ አድርጉልኝ ቤተሰቦቼ ያጠፋኋችሁም የበደልኳችሁም ይቅርታ አድርጉልኝ እኔ እረፍት ያለው እዚህ ጋር ሳይሆን እረፍቴ ያለበት እረፍቴ በሞት ነው። አስቸጋሪውን ጊዜ አልፋለች። ኦሬዲ ጥሩ መረጃም ስለሆነ ነው። ምናልባት ብዙዎች ከሚጫጫውት በጣም የተረጋጋና ቆንጆ ሐሳብ ስለነበረ ነው ይሄንን ያቀረብኩላችሁ። ግን ያንን የፈተናን ጊዜ አልፋ ያንን አስቸጋሪውን ጊዜ ታገሱ። በጣም ስራ ብላችሁ በሶሻል ሚዲያ በየትኛውም አይነት ውስጥ ስታልፉ ቻሌንጅ፣ ጥያቄ፣ ኔጌቲቭ የሆኑ ነገሮች አይጠፉም እኮ። ይህንን ለምንድን ነው ልብ ማለት ያቃታችሁ? ግን ይህንን ልብ ካላላችሁ በጣም ነው የሚከብደው። በጣም ዛሬም እንግዲህ በዚህ ምክንያት በጣም ብዙ ቻሌንጆችን በህይወቱ አልፋ እጅግ ደግሞ ቀላል በሚባለው በሰው ኮሜንት ሲጀመር አእምሮ ያለው ሰው ኮሜንት አይሰጥም። ኔጌቲቭ የሆነ ኮሜንት ምንም ስራ አንተን ለማነቃቃት ለማበረታታት በቃ አስቡ። እንደዛ ብላችሁ ሰው ጭንቅላት የሌለው ሰው በመጽፈው እናንተ ራሳችሁን እስከ መጨረሻ እንግዲህ እጅግ በጣም በሚያሳዝን መልኩ ቦኒ ራሷን ማጥፋቷ በጣም ትልቅ ሀዘን ሆኗል። ባሏ እንዴት ይችላል ቤተሰቦቿ እንዲሁ ደግሞ ወዳጅ ዘመዶቿ እጅግ በጣም ከባድ በሆነ ሁኔታ አሉ። ለባሏም ለቤተሰቦቿም ለወዳጅ ዘመዶቿ በአጠቃላይ መጽናናትን እመኛለሁ። እጅግ በጣም ልብ የሚሰብርና የሀዘን ጊዜ ነው እንግዲህ ለኢትዮጵያውያን። ለማንኛውም አዲስ ነገር ካለ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።